ማንኛውም ቲቪ ሆነ ራዲዮ አይጥ የተዳራበት በሮ የሚኖርበት ሸራሪ ድሩ ሰርቶ የሚኖርበት እንሰራለን። ቲቪና ራዲዮ ባምሌ እሺ ወንድሜ ይኸውልህ አመጣሁልህ። ይኸውልህ ምንድነው ሬዲዮ ነው አላልክም እንዴ? እናት እዚህ ነው ታዲያ መሲኖ ነው እንጂ ምን አድርገው ቅርብ ጊዜ እኮ ነው ሁለት ወር አልሆነም ከገዛሁት እኮ ሁለት ወር አልሆነም። ምን እርግጠኛ ነው በጣሊያን ጊዜ ነበር ወር ከምናምን ነው ከተገዛ። እሺ ምንድነው ሳራለው እንዴ? ምንድነው ይሄ? የፈለገ ሰው ቢበላሽበት እኮ ነገሩ ጥሩ ነው። ገበና ሰው አላየብህም። ሰው አላየብህም። ደም በመብቀል ላይ ነው ያለው። ጓሮ አላችሁ ጓሮ ውስጥ ደክካለው የምረን ጓሮ ውስጥ ተቀብር አድርገው አዳዲስ ጅባቶች ብልቶች እንዳለ አይበቅልልህ። ሙች በለኝ። አሁን ነው መቀበረው ገብቼ አሁን ደሞ ምግብ ይሸተት ነው። እናንተ ጋር ነው ሚስት እየሰራች ነው እኮ እኔም እኮ አልበላውም ነበር እንዴ? አልበላም እንዴ? በባዶ ላይ ነበር ስሰራ ነበር። ሰጥ ነበር እኮ ግን ቅቤ አድርጋበታለች መሰለኝ ወጡ ላይ። እኔ ካልጦም እኮ ጾም እንዴ? አበላለሁ። ምንም ጨው ግን ያረገችበት አይመስለኝም። ጨው ምን ያለው አይመስለኝም። ጨው የለውም። ጨው የለውም። ችግር የለውም። በባዶ ያለ ሰው ምንም ይበላል እኮ ችግር የለውም። አረ ለኔና እሷ ብቻ የሚመቃው ነው የሰራችሁ መሰለኝ። እንደዛ ነው። ሌላ ሰሩም እና ለራሳችሁ ምንድነው በቃ አንሰጥ ማለት ተባልክ አይደል እንዴ? ይሉታ ጅብናችሁ እንዴ? ምንድነው ምግብ እኮ ና አቤት ምግብ አትበላም? ኧረ በላለሁ። እሱ የጠብልቃ ነው። ታው እሱ የጠብልቃ ነው። ጥርግ አድርገህ ብላ። እሺ ጥርግ ሚጥሚጣ ነው። ወጥ እኮ አለ ግን የትዬ ነው የምዬ ነው። ለዛ ነው ወጥ ብለሽ አይደል እንዲያመጣሽኝ አትበላይስ የተሰጠና በላ ማለት እንዴ? አለ ምን ነው ትማችሁ ነው እንዲያመጣሽኝ እና ደግሞ ይሄን ከበልተ ከጨረስክ በኋላ መኝታ ክፍል አይላንዳል ትለቅማለሽ። ምን ክፍል አልገባም አለቅም። መኝታ ክፍል አልገባም። ምን ነው አልገባም። ይበቃኝ፣ ይቅርብኝ፣ በቃኝ። ስጠኝ እንጂ ምን ነው ያልገባም። መኝታ ክፍል ምን ታረጊ ነገር ሰጣለሁ ብለሽ ለምጣሽ ከዛ ሚጥሚጣ አምጣሽ ሚጥሚጣ አብልተሽ እንዴ ወገቤ እኮ እጎዳለሁ። ምን አስበህ ነው? እኔ እንደዛ አስበኝ ነው እንዴ? እንግዲህ አለባበስሽ ደግሞ ልክ አይደል እኮ ሊዋጋ ነው። ጠጋቤ አይደለም ዘበኛ ቅጠሩልኝ ስላችሁ እዚህ ግቢ እንዲህ ብሎኝ እኮ ምን ልታረጊ ነው? ታዲያ ምን ልታረጊ ነው? ይሁን ያለው አንተ ደካማ እንደነሰበታ አጋቢ ነው። ሀገር ቤት እያለሽ ደህና ሰው ነበርሽ፣ ከሀገር ስትወጪ መላቀጥ አጣሽ አሉ። ይቅርታሽ እናት አንዴ ስልክ ዘውመን ኤንድ ማንጎ ዛር ላይክ ላርጎ ሴትና ማንጎ ይጣፍጣሉ ግን ይጨማለጣሉ። ዛሬ ገና በሚስቴ አየሁት። አይገርምሽም? አሎ ወያ አባብዬ ሐዋሳ ገብተናል። አይተው የማይጠግቧት ህብራዊት ከተማ ሐዋሳ ምቹ ነች ለኔ የምትስማማ። ዩ ቶልድ ዚስ ካንትሪ ነግረውኝ ነበር እኮ አባብዬ። ሐዋሳ ካንትሪ ወዝ ቢዩቲፉሊ መምጣቴን እንዳታቅ ያቺርኩስ ሊሊ አደራ እንዳይነግሯት አደራ። እኔ ስለ ሐዋሳ ምን ልንገሮት አባብዬ? ኦ ሐዋሳ ቁርሴን አሳምቡሳ ምሳዬንም አሳ የልጅነት ፍቅሬ አረ ወዴት ነሽ ወላንሳ? Is that your Walansa? My kid wife matching for you. ከልጅነት ሚስቴ ጋር ተመሳሳያለሽ። ኦኬ አንቺ አይደለሽማ። ኧረ አባብዬ እርሶ ደግሞ እኮ ሙዚቃ ካልሰሙ ጭፈራ ካላዩ በቃ ምንም የሚያምኑኝ ነገር የለም። ሐዋሳ ነኝ አልኩት እኮ አባብዬ። በሆነው ባልሆነው ብሬን ከማወጣው ገና በዚህ እድሜ ጸጉሬን ከመመልጣው እኔ ወድሻለሁ ነይልኝ በመላጣው አሉ። ገና አቋምና መልክ እንዳለው ሰው ዘወትር ላንቺ የማወጣው ወጪ እኮ ከዕለት ቀለባችን በላይ የሆነ ነው ሀቢብቲ። አንቺ ትቀልጃለሽ። ዩር ኔም ኢዝ ማርቲ ዘ ሰመር ሹዝ ኢዝ ቦቲ ዶንት ቶክ። ከስከችም አረ ሌባ ገብቷል ቤት ከስከችም አቤት ምንድነው? ሌባ ቤት ገብቷል። ሌባ ገብቷል። ምን ለማን ፈቅዶለት? ገብቷል ቤት ማን የፈቀደም? አለ ወጣና አይደለም ቃያ ሌባ ነው። አዎ ታዲያ ዝም ትላለህ? እስካሁን አትነግረኝም? ምን የራሷም ልጅ ነው የመጣው
የት ነው? እዚህ ነው የገባው? አዎ ግቢ ገባ? እኔ ራሱ ውጭ ነው የገባሁት። አንተ እያስፈራራኝ እኮ ነው። ገብቷል አልገባም? ይገላሉ እኮ ብለዋል። ታዲያ ወይ የሆነ ነገር እናድርግ እንጂ ወጣ ቶ የወሰደውን ውሰድ። ምን ይደረጋል? ያራድነን ወይ እሪኝ በል እንውጣና ዝም አልክ እኮ እያደናገርከኝ እኮ ነው። አታደናግረኝ እንጂ